ሰላም ሰላም ተወዳጆቼ እንደምን ቆያችሁ? ሰላም ለእናንተ ይሁን። የተሰማኝን ስሜት ላካፍላችሁ ነው። በህይወታችን በምንኖርበት ጊዜ አንድ ውጤታማ ቦታ ወይም ደግሞ ያሰብንበት ቦታ ለመድረስ የምንችለው ትክክለኛ ነገር ስናደርግ ነው። ትክክለኛ ነገር ማድረግ በህይወት ዘመን አንድ ሰው በሚኖርበት ጊዜ የሰው እንባ ሊኖር አይገባም። እንደገና ምንድነው ሰውን ማስለቀስ፣ ሰውን መካድ፣ ምቀኝነት፣ ተንኮል የትም አይደርሱም። የትም አንድ ኢንች አንራመድም። እግዚአብሔር ብቻ ነው የሚያሻግረው። የእግዚአብሔር ቃል ደግሞ እንደሚናገረው እነኚህ ሁሉ የጨለማ ስራ ናቸው። ተንኮል፣ ምቀኝነት፣ የሰው እንባ፣ የሰው ላብ መብላት በእግዚአብሔር ዘንድ የተጸየፉ ናቸው። ሌላው ነገር ደግሞ አያይዤ የምገልጸው አንድ ቦታ ስኬት ለመድረስ ዴስቲኔሽን ካስፈለገ በመንበርከክ ነው። በእግዚአብሔር ፊት መውደቅ፣ ጾም፣ ጸሎት። አበቃ አለቀ የኔ ነገር ዜሮ ነው ያልነው ነገር ተቃጠለ ያልናቸው ነገሮች በእውነት ከላይፍ ኤክስፒሪየንስ የተነስቼ የምናገረው ጸልዬ ማላቆም በመጸለይ በሚጀምርበት ጊዜ ብዙ ተስፋ የቆረጥኳቸው ነገሮች በራሳቸው ጊዜ መስመር ያዙ። በራሳቸው ጊዜ እግዚአብሔር ጊዜውን ሰዓት ዳት ሚንስ ሳልጸልይ በፊት ምንም ነገር ነበር ትቅበዘበስ ምንም ሳይሰምር ነበረ። በእግዚአብሔር ፊት በፍጹምና በቅን በመንበረከክበት ጊዜ ለራሴ የህይወቴ ለራሴ መመስከር ያለብኝ እኔ ራሴው ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ቀጥሎ እግዚአብሔር ለኔ ምስክሬ ነው። ያ ማለት የጸሎትን ውጤት ልነግራችሁ ነው። የጸሎት እስላምም ይሁን ኦርቶዶክስም ይሁን ጴንጤም ይሁን ማንም በንጹህ ልቦና መጸለይ፣ ስለ ጸሎት ነው የማወራው። ከምታመልኩ አምላክ ጋር ስትጸልዩ ተቃጠለ፣ አበቃ፣ ተበላሸ፣ የህይወቴ ነገር አበቃ ያላችሁት ነገር በራሱ ጊዜ መቶ ተሰካክቶ ራሱ ስኬቱ ይጠራችኋል ወደምትፈልጉበት አቅጣጫ። እግዚአብሔር አምላክ ደግሞ አያሳፍራችሁም። ጉዳያችሁን በጸሎት አድርጋችሁ በሚጠይቁበት ጊዜ እግዚአብሔር መልስ ይመልሳል። መልስ እኮ ማለት ዋናው የአእምሮ ሰላም። ምንም ገንዘብ ኖረ አልኖረ፣ መኪና ኖረ አልኖረ፣ የውስጥ ሰላም በብር አይገኝም፣ በፎቅ በገንዘብ በእውነት አይገኝም። እኔ ለራሴ እኔ ምስክር ነኝ። በምንም ሰላም በምንም አይገኝም። ያን ሰላም ደግሞ ልናገኝ የምንችለው ምንድነው? በፍጹም ጸሎት፣ ጾም፣ ጸሎት ከቻለን። ካልቻለን ደግሞ የልባችን መሻት የሚያውቅ እግዚአብሔር ስለሆነ በእግዚአብሔር ፊት እንውደቅ። ከዛም በኋላ እግዚአብሔር ያሰብናት ቦታ ዴስቲኔሽን ያደርሰናል። በእውነት ታማኝ አምላክ ስላለን ነው በኮንፊደንስ ነው የምናገረው። እግዚአብሔር ያደርጋል፣ ያሻግራል። ስለዚህ ዋናው ምንድነው? ስኬት ማለት ደግሞ መኪና መግዛት ወይም ደግሞ ፎቅ መገንባት ወይ አሜሪካ መሄድ አይደለም። ስኬት ባለንበት ሆነን ከክርስቶስ ጋር አብረን መኖር። ከዛም በኋላ ምንድነው? የፍጹም ሰላም። ገንዘብ ኖረ አልኖረ፣ ልብስ ኖረ አልኖረ፣ ጫማ ኖረ አልኖረ፣ ከእግዚአብሔር ጋር ያለን ሪሌሽን ስትሮንግ ሆኖ የውስጥ ሰላም ካገኘን በቃ ስትነሳ ሰላም ከተሰማ፣ ስትነሳ ስትሄድ ስትራመድ ፍጹም ሰላም ከተሰማ ምንድነው? ከእግዚአብሔር ጋር ያለው ሪሌሽን ኦኬ ነው ማለት ነው። ፕላስ ደግሞ ከእግዚአብሔር ጋር ኦኬ ሲሆን እግዚአብሔር ደግሞ ሁሉን ነገር ያስተካክልናል። ቦያችንን የሚያስተካክለው እግዚአብሔር ነው። ያለ እግዚአብሔር አይተን ሊሆን ይችላል ብዙዎቻችን ብቻ በገንዘባችን ሞክረን ሊሆን ይችላል፣ በዘመድ ሞክረን ሊሆን ይችላል። ምንም ከእግዚአብሔር ውጭ የምንታገለው ትግል አጉል መፈራገጥ ለመላላጥ ነው እንደሚባለው መላላጥ ነው። በቃ እድሜን ትጨርሳለህ ስትላላጥ፣ ስትነሳ፣ ስትወርቅ፣ ስትሞክር እድሜን ትጨርሳለህ። ከእግዚአብሔር ጋር ከሆነ ግን ያሰብክበት ቦታ ደርሳለህ፣ ትሻገራለህ። የምትሻገረው ደግሞ መሻገር ሲባል በቃ እግዚአብሔር ያሰበበት ቦታ አንተ በእግዚአብሔር ፊት ያስቀመጥክበት ቦታ ትደርሳለህ። በኮንፊደንስ ነው የምናገረው። እኔ ደግሞ የኔ ላይፍ ኤክስፒሪየንስ አይቼ ነው 2 ዓመት በጸሎት ቆይቼ፣ በጸሎት ማለት ፍጹም ከነገሮች ከመጥፎ ነገሮች ርቄ በእግዚአብሔር ፊት ሲሆን እግዚአብሔር የሰጠኝን ሰላም ያለኝ ሪሌሽን እንደገና ደግሞ ነገር በቃ ላይፍ ኤክስፒሪየንስን ስላገኘው ነው ለእናንተም ሼር የማደርግላችሁ። ስለዚህ ሌላው ነገር ትተን ወደ ጠንቋይ ቤት ወደ ሌላ ነገር ለስኬት ብለን ወንድምን ከመጉዳት እህትን ከመጉዳት ሌላ ነገር ከማድረግ ከማጭበርበር ወጥተን እግዚአብሔርና እግዚአብሔርን ብቻ እንያዝ። እግዚአብሔርና እግዚአብሔርን ቤተክርስቲያንም አይደለም መመላለስ አይደለም። በፍጹም ልብ በፍጹም አእምሯችን
የእግዚአብሔር ወንጌል መጽሐፍ ቅዱስ አንብበን በቤታችንም በምንሄድበት ቤተክርስቲያን ከተንበረከክን እግዚአብሔር ያሰብንበት ቦታ ያደርሳል፣ ያሻግራል። ክብር ለእግዚአብሔር ይሁን። አመሰግናለሁ። ወዳችኋለሁ።